ሁለተኛው ስራስ ዳንን፣ ተጠራን፣ ወደ እግዚአብሔር መንግስት መጣን። ምን ልናረግ መጣን? መጠየቅ አለበት ክርስቲያን። ምን ልናረግ? አሁን በዚህ ዘመን ብዙ ሰው የጠፋው ነገር ምን ላረግ መጣ? እስኪ አስቡት። ምንም አይነት ፐርፐዝ የሌለው ነገር እናንተ ገበያ ጋር ሄዳችሁ ሱፐርማርኬት ሄዳችሁ እቤታችሁ አምጣችሁ ምንም ነገር የማትጠቀሙበት አገልግሎት የማይሰጣችሁ ነገር ገንዘብ ከፍላችሁ ገዝታችሁ ታመጣላችሁ? አታመጡ። እግዚአብሔር አንድ ልጁን ሰጥቶ እየሰማችሁ ነው ወይ? አንድ ልጁን ኢየሱስ ክርስቶስን ሰጥቶ የልጁን ነፍስ ሰጥቶ እኛን ከገዛን ስቶር ሊያደርገን ነው እንዴ? ኑና እዚህ ጋር ተከማቹ። በቃ ተከማቹ፣ እዛ ተቆለፉና ግባ እየተባልኩ ኖ። እግዚአብሔር በእኛ የሚሰራው በእኛ የሚገልጠው በእኛ የሚቀጥለው በመጀመሪያው አዳም ምክንያት የተቋረጠ በመጀመሪያው አዳም ምክንያት አለመታዘዝ ምክንያት የቆመ የእግዚአብሔር ዓላማና ስራ እንዲቀጥል ለመቆምና ለመቋረጥ ምክንያት የሆነውን ኃጢአትና ሞት በክርስቶስ አስወግዶ እስኪ አሜን በሉ። እስኪ የመቤዠት ስራ ሰርቶ መልሶ እኛን ወደ ፈጠረበት ወደ ሰራበት ዓላማ አመጣን። አሜን በሉ እስኪ። ስለዚህ ማን እስኪ የዳነ ሰው አለ እዚህ ቤት? የዳነ የታረቀ ኃጢአት ውስጥ የተሰረየለት የእግዚአብሔር ልጅ ሆነ። ሃሌሉያ። እኔ ዳንኩት በሉ እስኪ። በደምብ ተናገሩ። እኔ ዳንኩት በሉ እስኪ። እኔ ዳንኩት በሉ እስኪ። እግዚአብሔር ዓለም ሳይፈጠር በእኔ እንዲሰራ እንዲፈጸም አስቀድሞ ለወሰነው ለዛ ዓላማ በሉ እስኪ ድኛለሁ። ስለዚህ ሁለተኛው የእግዚአብሔር ጸጋ ስራ ከዳንን በኋላ ለዳንበት ምክንያት የዳንበትን ዓላማ እንድንኖር ብቃትን ይሰጠናል። እስኪ ብቃት በሉ እስኪ። yes ብቃትን ይሰጠናል። አያችሁ ጳውሎስ በሁለተኛ ቆሮንቶስ ምዕራፍ 15 ላይ እንደዚህ አለ። ላንብብላችሁ። አንደኛ ቆሮንቶስ ምዕራፍ 15 ላይ ተመልከቱ። ስለ ብቃት እዛ ጋር የሚናገረው ነገር አለ። ቁጥር 9 ላይ አንደኛ ቆሮንቶስ ምዕራፍ 15 ቁጥር 9 ጀምሮ ያነባዋል። እኔ ከሐዋርያት ሁሉ የማንስ ነኝና የእግዚአብሔርን ቤተክርስቲያን ስላሳደድኩ ሐዋርያ ተብዬ ልጠራ የማይገባኝ ነገር ግን በእግዚአብሔር ጸጋ የሆንኩ እኔ ነኝ። ለእኔም የተሰጠኝ ጸጋው ከንቱ አልነበረም፣ ከሁላቸው ይልቅ ግን ደከምኩ። ዳሩ ግን ከኔ ጋር ያለው የእግዚአብሔር ጸጋ ነው እንጂ እኔ አይደለሁም። በጣም የእንግሊዘኛው መጽሐፍ ቅዱስ ምንም ታውቃላችሁ? ጳውሎስ እዚህ ጋር ሲናገር አሁን የሆንኩት በእግዚአብሔር ጸጋ ነው የሚለው። I am what I am by the grace of God ይላል። ሁለት ነገር ይነግረናል። እኔ ይሄ ጸጋ ሳያገኘኝ አንደኛ ይሄ ጸጋ ሳያገኘኝ ሲል ተመልክ ምን ማለት ነው? ሳልድን ሳልታረቅ። ሁለተኛስ አሁን በእኔ እየተሰራ ያለው ስራ ምን ሳይል እኔም ሳላቀው ሳይሰራ እኔ እንደዚህ ነበርኩ ይላል። ሐዋርያ ተብዬ ልጠራ የማይገባኝ ቤተክርስቲያን ምን ይማረክ የማሳብ ያውም ሌላ ቦታ ላይ ደግሞ ከኃጢአተኞች ዋና ነበርኩ ይላል። በፍጹም ምሕረት የማይገባኝ ሰው ነኝ አለ። ከትሙነት ነው። ሰው እኮ አስገድሏል ጳውሎስ ያቺ ክርስቶስ እየተቃወመ ማለት። ነገር ግን ተመልከቱ የእግዚአብሔር ጸጋ ብቃት ነው እየነገረን ያለ። ይሄ ጸጋ ግን ካሳዳጅነት ዋው ማሳደድ እኮ ቀላል ማሳደድ አለ ጳውሎስ። ምን እስከ ሰውን ነፍስ ለመግደል ምን እስከ ማለት እስከ መጨከን ደብዳቤ ጽፎ የክርስቶስን ተከታዮች በያሉበት ስፍራና ምድር ማሳደድ ለዚሁ ራሱን የሰጠ ሰውዬ ማለት ነው። የጭካኔውን ተመልከቱት ምን ያክል ኮሚትድ እንደሆነ ለዛ ሰው። ለዛ የነበርኩትን ሰው አሁን ከዛ ሁሉ ነገር አውጥቶ
ተመልሼ አሁን የሆንኩትን በነገራችን ላይ ተቃራኒውን እኮ ነው የሆነው። ስለዚህ ጳውሎስ በሱ በነበረው የህይወት ልምምድና ዕውቀትና አቋም እንዴት በተክርስቲያን ያገለግላል? ይሄ ነገር መለኮታዊ ብቃት አይታያችሁም እዚህ ጋር? አሁን የሆንኩት በማን ጸጋ ነው? ስለዚህ ምንድን ነው እየነገራል? የእግዚአብሔር ጸጋ ብቃት ነው። ቅድም ሁለተኛ ቆሮንቶስ ምዕራፍ 9 ያነበብነው ምዕራፍ 8 ቁጥር 9 ጀምሮ መሰለኝ ያነበብነው ምን ነው? ብቃትን ሁሉ አግኝታችሁ ለበጎ ስራ ሁሉ ትበዙ ዘንድ እግዚአብሔር ጸጋን ሁሉ ምን ይላችሁ? እንዲያበዛላችሁ። ስንቶቻችሁ የእግዚአብሔር ጸጋ በሕይወታችሁ እንዲሰራ ትፈልጋላችሁ? አይ ከልባችሁ ከሆነ እጃችሁን አሳዩ። ምክንያቱም ዝም ብዬ አልቆምኩም። ዛሬ እኮ አንደኛ አይናችሁን ይከፍትላችኋል፣ ሁለተኛ ጸጋን ትካፈላላችሁ፣ ሶስተኛ ለቀሪ ዘመናችሁ ሁሉ የሚሆን መርህ እና ዊዝደም ተቀብላችሁ ትሄዳላችሁ። ኦኬ እንዴት ነው ጸጋን ማሰራ? ብዙዎቻችሁ እኮ ጸጋ ስጠኝ ብላችሁ መቼም ሳትጸልዩ ቀርታችሁ አይደለም። ነገር ግን እናንተ ባላችሁት ልክ ጸጋ ሰርቷል በእናንተ። አይ ዶንት ኖ እናንተ ነው የምታውቁት። ነገር ግን ለምን ደግሞ እየነገራችሁ ነው? እግዚአብሔር ዊዝደም ሊሰጣችሁ። እንዴት ነው እግዚአብሔርን ጸጋ የምናሰራው? እንዴት ነው የምናሰራው? እንዴት ነው ሰዋዊ ከሆነ አቅም ወጥተን በጸጋው ወደሆነ አቅም ምንመጣው? በራሳችን አቅምና ዕውቀት ከሆነ ልምምድ ቤትን መምራት፣ ትዳርን መምራት፣ አገልግሎትን ማገልገል፣ ስራን መስራት በነገር ሁሉ ስለሚል እየሰማችሁ ነው። ብዙ ጊዜ አንዱ ችግሩ ቤተክርስቲያን ውስጥ ምንድነው? ስለ ጸጋ ሲነሳ በተለይ ከመዳን ቀጥሎ ስላለ ጸጋ ሲነሳ የጸጋን አስፈላጊነት ሰዎች ከምን ጋር ብቻ ያዩታል? እዚህ መድረክ ቆሞ ለማገልገል ብቻ የበቃ ለመዘመር ለመስበክ ብቻ የሚፈልግ ይመስላችኋል? እዚህ ያለው ምንድነው? በነገር ሁሉ ለበጎ ስራ ሁሉ ለበጎ ስራ ሁሉ እንደው ከሁሉ በላይ ዛሬ እንደው ለሁሉ የእግዚአብሔር በጎ ፈቃድ ለሁሉ ነገራችሁ ነው። ችግር የለበትም እግዚአብሔር። ነገር ግን ዛሬ የእግዚአብሔር ጸጋ መረዳታችሁ ላይ፣ አእምሯችሁ ላይ፣ እይታችሁ ላይ ቢገለጥ ትልቅ ተአምራት እኮ። እውነቱን ልንገራችሁ፣ በተለይ የኛ ኢትዮጵያውያን ዋና ችግራችን መረዳት ላይ ነው። ብዙ ነገር የምናደርገው በቅንነት፣ በሞኝነት፣ በስሜት፣ በወኔ ምናምን ነው የምናደርገው። ወርዳት ሪዝን ሰዎች የሆነ መንገድ ሂደው መጨረሻ ላይ ቀበቷቸው የሚፈቱት ተስፋ የሚቆርጡት። ምክንያቱም ሲጀምሩት ነገሩን የጀመሩት አያችሁ በመረዳት አይደለም። የእግዚአብሔር ጸጋ ግን አንዱ ብቃትን የሚሰጠን በመረዳት ነው፣ በጥበብ ነው። ጳውሎስ በኤፌሶን ምዕራፍ 1 ላይ እንደዚህ አለ፣ ጸጋውን በጥበብና በአእምሮ ሁሉ። አእምሮ የሚለው መረዳት ማለት ነው። አማርኛችን ነው አእምሮ የሚለው ዝም ነው። በመረዳት ሁሉ አብዝቶልናል አለ ጳውሎስ። ለምን ያን ያክል ለወንጌል ሮጠ? ያን ያክል ራሱን በዛ ልክ ለወንጌል ራሱን ሰጠ? ያን ያክል ለምን ተጋ? ቅድምም አንብባችኋል። ከሌሎቹ ይልቅ እኔ አብዝቼ ተጋው ካለ በኋላ አያችሁ ትምክህት አልተነምናል። ነገር ግን በእኔ ያለው እኔ ሳልሆን በእኔ ያለው ምንድነው አለ። እውነት እኮ ነው። ከነ ጴጥሮስ፣ ከነ ዮሐንስ፣ ከነ ያዕቆብ በላይ ሩጧል ጳውሎስ። በነገራችን መሮጡን እንዲያው ያካለላቸውን የዓለም አካባቢዎች ብቻ ሳይሆን የጻፋቸው መልእክቶች ዋው! ይሄ ሰውዬ በአእምሮ ሁሉ በመገለጥ ሁሉ የማን ጸጋ በዝቶለታል። እነ ጴጥሮስ ያልደረሱበትን መገለጥ እኮ ጳውሎስ ጽፎልናል። እንዴ ማንም ሰባኪ እዚህ ቆሞ ጳውሎስን ሳያነሳ ይወርዳል እንዴ? ኔቨር፣ በፍጹም አይቻልም። ምክንያቱም ጳውሎስ ያልተናገረበት፣ ያልገባበት፣ ያልተረዳው ነገር የለም። እግዚአብሔር ይመስገን። ስለዚህ ዛሬ በአእምሯችሁ ላይ፣ በመረዳታችሁ ላይ የእግዚአብሔር ጸጋ ይብዛ። እውነቴን ነው የምነግራችሁ። ብርሃን ያስፈልጋል። ያስፈልጋል።
ያስፈልጋል። እግዚአብሔር መዳንን፣ ከኃጢአት ማምለጥን፣ ከሞት ማምለጥን፣ ከቀንበር ከእርግማን ማምለጥን በጸጋው ካደረገልን አሜን በሉ እስኪ። ሌላው ኑሯችንን በጸጋው እንዲቀጥል የሚፈልገው ብዙ ክርስቲያኖች በጸጋ ነው የሚዳነው በሚለው አይከራከሩም። ወደ ኑሮ ሲመጣ ግን ይለያያሉ። እሱ እንግዲህ እሱ እንደ ምናልባት በጸጋ ብቻ አንዳንድ በራስ ነው በራስ ነው። ለዛ ነው ታውቃላችሁ እኮ ቤት ውስጥ ኑሮ ውስጥ ንግግር ውስጥ ምናምን የምንለያየው እኮ ለዛ ነው። እንለያያለን። ለምሳሌ በቸርችም በህብረት ውስጥ እኮ እንደ አጠቃላይ እንደ ኢትዮጵያ ቤተክርስቲያን ኑሯችን በእግዚአብሔር ጸጋ፣ መዳናችን በእግዚአብሔር ጸጋ፣ ኑሯችን ግን በእግዚአብሔር ጸጋ አለመሆኑን የምታዩት አለመግባባቱ የበዛ እኮ ለዛ ኑሯችን በጸጋ ቢሆን ኑሮ እኮ እንግባባ ነበር። ስለዚህ በእውቀት ከሆነ አንዱ ያቃል፣ አንዱ የተለየ አቃል ይጣላል። ለምን አይጣላም? ልምምዱ የተለያየ ነው፣ ባክግራውንዱ የተለያየ ነው አይደል እንዴ? ፍላጎቱ የተለያየ ነው። ወደ ውስጥ ስንገባ ደግሞ ከእውቀት ያለፈ ደግሞ በጸጋ ካልተለወጠ ልብ አንዳንዱ ተንኮለኛ ነው፣ አንዳንዱ ዘረኛ ነው፣ አንዳንዱ የፈለጋችሁ። ስለዚህ እንዴት ይግባባል? ኑሮ በምን መሆን አለበት? ኑሮም በጸጋ መሆን አለበት። መዳን ብቻ አይደለም። እየሰማችሁ ነው ወይ? እንዲያው ይህችን ይዛችሁልኝ ሂዱ። ኑሮም በምን መሆን አለበት? እግዚአብሔር ካዳንን በኋላ የኑሮውን ጉዳይ እንግዲህ እንደምታረጉት አርጉት ብሎ አልተወንም። እንደምታረጉት አርጉት። እኔ እንግዲህ አድኛችኋለሁ። አኗኗራችሁን ግን በቃ እንደምታረጉት አርጉት ብሎ አልተወንም። መኖርም በማን ጸጋ? በእግዚአብሔር ጸጋ። ጸጋው የተገለጠው እንድንኖርበትም ጭምር በኑሯችንም አቅም ሊሰጣል፣ በኑሯችንም ጉልበት ሊሰጣል። አሜን። ምን አይነት ትናንትና ኑሮ ነው የማናቀው፣ ዛሬ በጸጋው ነው። ጳውሎስ ትናንትና ተቃዋሚ አሳረግ፣ ዛሬ ግን የዚህ ወንጌል እስከ ሞት ድረስ ነፍሱን የሰጠ ከየት አመጣው? ወኔ አይደለም ይሄ፣ ወይም ውለታ መመለስ አይደለም። አንዳንድ ጊዜ እንደዛ ይመስለዋል ሰው ክርስትናን። ብዙ ሰው ለዚህ ነው በወኔ ይጀምራል ርቀት